ሻሎም ለሁላችሁ በዓለም ዙሪያ ያላችሁ ውድ ወንድሞቼና እህቶቼ ቅዱሳን በሙሉ እንደምን አላችሁ? አጠቃላይ የጄደብሊውፒ ቻናል ተከታዮችን ጌታ ይባርካችሁ፣ ጌታ ሞገስን ይስጣችሁ እላለሁ። ተባረኩ። ዛሬ ደግሞ ከአዳም እስከ ጌታችን ኢየሱስ ክርስቶስ ድረስ ያለውን ታሪክ በግጥም መልክ አቀርባለሁኝ። በጥሞና እንድትሰሙ ይሁን። ተከታተሉኝ። ቀስ ብዬ ነው የሚያነባው። ያልገባ ነገር ካለ መጠየቅ መብታችሁ ነው። በኮሜንታችሁ ማስፈር ትችላላችሁ። ተባረኩ። ተከታተሉኝ። አዳም ከአፈር ተፈጠረ። የእግዚአብሔር እስትንፋስ ሕይወት ሆነለት። በኤደን ብርሃን ኖረ። ነገር ግን በአንድ ቃል ወደቀ። በኤደን ብርሃን ኖረ፣ ነገር ግን በአንድ ቃል ወደቀ። ነገር ግን ተስፋ አልሞተም። በመጀመሪያ ደም ተሸፈነ። የሴት ዘር ተስፋ ተናገረ። ራስን የሚያፈጭ መድኃኒት። የማንን ራስ ነው የሚያፈጨው? ክርስቶስ የዘንዶን ራስ። አቤል በእምነት አቀረበ። ደሙ እስከ ዛሬ ይጮሃል። እምነት ከመጀመሪያ ጀምሮ መንገድ ነበረ ወደ እግዚአብሔር። እምነት ከመጀመሪያ ጀምሮ መንገድ ነበረ ወደ እግዚአብሔር። ሄኖክ የጽድቅን ሕይወት ኖረ፣ ከእግዚአብሔር ጋር ተመላለሰ። ሞት አላየም፣ ተወሰደ። ለእምነት ምስክር ሆነ። ኖህ በትዕግስት መርከብ ሰራ። ዓለም በኃጢአት ሲጠፋ ውሃ ፈረደ። ነገር ግን ምሕረት ዘር አስቀመጠ። አብርሃም ድምፅን ተከተለ፣ ያላወቀውን ምድር ወጣ። ተስፋ በእምነት ተቆጠረ። አሕዛብ ሁሉ በእርሱ ተባረኩ። ሙሴ ባሕር አካፈለ፣ ሕግ በእጅ ተቀበለ። ነገር ግን ሕግ መድኃኒት አልሆነም፣ መንገድ ብቻ አሳየ። ዳዊት በንስሐ ዘመረ፣ ልቡ እግዚአብሔርን ፈለገ። ንጉሥ ወደ ንጉሥ አመለከተ፣ መሲህ ከዘሩ ይመጣ ዘንድ። ነቢያት በእንባ ተናገሩ፣ ኢየሱስ ኪዳን ይመጣሉ አሉ። ድንግል ትወልዳለች ብሎ ብርሃን ቀን ተስፋ ሰጡ። አዳም ያጣው በክርስቶስ ተመለሰ። መጀመሪያ አዳም ወደቀ፣ መጨረሻ አዳም አነሳ። ሞት በሕይወት ተሸነፈ። እኛ ዛሬ በመካከል እንኖራለን። ከአዳም ታሪክ ተማርን፣ ወደ ክብር እንመራለን። በእምነት ብቻ እንቆማለን። አሁንም ደግማለሁ። እኛ ዛሬ በመካከል እንኖራለን። ከአዳም ታሪክ ተማርን፣ ወደ ክብር እንመራለን። በእምነት ብቻ እንቆማለን። ስለዚህ በኮሜንታችሁ ግለጡ። ይህንና ሌሎች በጣም በመንፈሳዊ ሁኔታ ያዘጋጀሁት ብዙ ግጥሞች አሉ። ይህንን ብዙ ግጥሞችን ከዩቱብ ታገኙታላችሁ። እግዚአብሔር ይባርካችሁ። ወዳችኋለሁ። ሻሎም